አላህ ወይስ እግዚአብሔር? ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና ልጁ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። እኔ ግን ያው በራሴ ደስ ብሎኝ በዚህ ጉዳይ ላይ ለረጅም ጊዜ ስንጠብቀው የነበረ ጉዳይ ስለሆነ ይሄ ነገር ለመጨረሻ ጊዜ አግኝተናል። ይህንን እድል ስላገኘንና ስለምናዳምጥ ደግሞ በጣም ደስተኛ ነኝ። እንግዲህ ታላቁ ዲቤት ምንድን ነው? በሱሱና በእፎይ መካከል የሚደረግ ነው። ይሄ ጥያቄው ምንድን ነው? አላህ ወይስ እግዚአብሔር? ነቢያት የሰበኩት ማንን ነው የሚል ነው። ስለ እግዚአብሔርን ነው ወይስ አላህን ነው የሚል ነው። ስለዚህ ዲቤቱ የሚደረገው በሁለት ሰዎች መካከል ነው። ሁለት ሰዎች ብቻ ናቸው። ዲቤቱ የተጠራሩት እፎይና ሱሱ ናቸው። እፎይና ሱሱ ይቀመጣሉ፣ እነሱ ይወያያሉ። ሌላ ተጨማሪ ማንም ሰው የለም። ማንም በመሃላቸው የሚገባ ማንም የለም። ዲቤት የሚደረገው በሁለት ሰዎች መካከል ነው። ስለዚህ እነዚህ ሁለቱ ሰዎች ማን ነው የሚሆነው? ወንድማችን ከኦርቶዶክስ ተዋህዶ ወንድማችን እፎይና ከሙስሊም ወንድማችን ሱሱ ጋር ነው። ስለዚህ ይህንን ቀን ሰኞ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር፣ በሌላው አቆጣጠር አሜሪካ፣ አውሮፓ፣ ሌላ ሀገር የምትኖሩት ቼክ አድርጋችሁ ታይማችሁን በዛ መግባት ትችላላችሁ። እንኳን ደስ ያለን እላለሁ። ኮመንት ላይ የፍቅር እናርገው። እነሱ በእውቀት ለሚወያዩት እታች መሰዳደብ ያስፈልጋል ብዬ አላስብም። ኮመንቱን በማየት በመስማት በማዳመጥ ምን ማድረግ ይቻላል? ሀሳብ መስጠት ይቻላል ኮመንት ላይ። ከዛ ውጪ ግን እንዳልኩት ሌላ አይነት ፖለቲካ ሊሰራ አያስፈልግም። ዲቤቱ የሱሱና የእፎይ ብቻና ብቻ ነው። ይሄንን ተቀብላችሁ የምትመጡ ከሆነ ሁለታችሁም ዲቤቱ ትክክል ነው። ከዛ ውጪ ማናችሁም ብትጨመሩ ፈርታችኋል። ውሸት ነው። የእናንተ አምላክ የሁለታችሁም እናንተ የምትሉት የእናንተ ነው፣ የእኛ አይደለም። እናንተ የምትሉት የውሸት ነው። ከሁለታችሁ ውጪ ሌላ ሰው ተጨማሪ ይገባለሁ ቢል ሌላ ጊዜ መግባት ትችላላችሁ። አልተባለም፣ አልተደረገም። ጥሪውም እንደዛ አይደለም። ጥሪው ምንድን ነው? የእፎይና የሱሱ ጥሪ ነው። እፎይና ሱሱ ቁጭ ብለው በኮሆስት ዲቤት ያደርጋሉ። ሰዓትን ተጠቅመው ይነጋገራሉ። ራሳቸው ነገሩን ይፈጽማሉ ብዬ አስባለሁ። መልካም መልካም የዲቤት ጊዜ ላለው ሁላችሁም ይህን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለሁሉም የሚደርስ የነገ ማለት ነው። እኔ አሜሪካ ስላለው ነው ነገ ጠዋት ማለት ነው በእኛ በኢትዮጵያውያን ደግሞ አይ ቲንክ በእኛ ነገ ጠዋት ነው። በኢትዮጵያውያንና በሌላ ሀገር በምትኖሩ በሀገር ምናምን ነገ ምሽት ማለት ነው። ስለዚህ መልካም እድል እላለሁ። ሰላማችሁ ይብዛልኝ። በድጋሚ የምናገረው ምንድን ነው? እፎይና ሱሱ ብቻ ናቸው ለውይይት የተጠራሩት። ሌላ ጨምራለሁ። እፎይም ብትል ሱሱም ብትል ፈርታችኋል። እፎይም ሌላ ሰው ጨምራለሁ፣ ሱሱም ሌላ ሰው ይጨመርልኝ ካልክ አትችልም። እውቀት የለህም። ሁለታችሁንም ነው ያለውን ሰው አጥረገርገዋል። ያልከውን ሰው ፖለቲካ ሰራለሁ ብለህ የመጣ ሰው ካለ አጥረገርግሃለሁ። አትችልም። እፎይም ብትሆን አልፋታም፣ ሱሱም ቢሆን አልፋታም። ስለዚህ እችላለሁ ብላችሁ መጣችኋል። እችላለሁ ካልክ ራስህ ትገባለህ፣ ትወያያለህ። አልችልም ካልክ ግን አከተመልን። አሁንም የምነግረው ለሁለቱም ሰላማችሁ ብዝት ይበል። መልካም ጊዜ፣ መልካም የዲቤት ውጤት እላለሁ።